ሰላም ጤና ይስጥልኝ። አስቻለው እባላለሁ። ይህ ፍሬት ቴክ የተሰኘ በነጻ ባሉበት ሆነው የአይሲቲ አጠቃቀሞችና ቲፖች እንዳገኙበት ታስቦ የተዘጋጀ አማራጭ ዩቲዩብ ቻናል ነው። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አማራጭ አይሲቲ መረጃ ማግኛ ቻናል እንድታደርጉት በአክብሮት ጋብዛችኋለሁ። በዛሬው ቪዲዮ ይዤላችሁ የመጣሁት ፕሮግራም ፋይል ያለበት ፓርቲሽን ሞልቶባችሁ ሌላ ተጨማሪ ሶፍትዌሮችን ወይም ደግሞ አፕሊኬሽን ለመጫን ስትሞክሩ የተቸገራችሁ እንዲሁም ፕሮግራሞችን ለመክፈት there is no enough space on the disk እያለ ተቸገራችሁ ምንም ፋይል ሳታጠፉ ከሌላ ፓርቲሽን እንዴት አድርጋችሁ ስፔስ ኤክስቴንድ በማድረግ ያላችሁን ስፔስ እንዴት እንደምታሳድጉ አሳያችኋለሁ ማለት ነው። እንደምታዩት የኔ ፕሮግራም ፋይል ያለበት ፓርቲሽን ወይም ደግሞ ድራይቭ ሲ ድራይቭ የምንለው ቀይ ያበራ ነው ሞልቷል። ነገር ግን እዚህ ጋር ሌላ ያለኝ ድራይቭ ዲ ሌላ ፓርቲሽን ብዙ ስቶሬጅ አለው፣ ወደ 259 የሚሄድ ስቶሬጅ አለው ማለት ነው። ይሄንን ምንም አይነት ፋይል ሳይጠፋ ወይ ደግሞ ፎርማት ሳይደረግ እንዴት አድርጌ ከዚህኛው ብዙ ስፔስ ካለው ፓርቲሽን እንዴት አድርጌ ወደዚህኛው መጨመር እችላለሁ የሚለውን አሳያችኋለሁ ማለት ነው። ይሄን ለማድረግ እንግዲህ በመደበኛው የዲስክ ማኔጅመንት ብንሞክር ምንድነው ኤክስቴንድ ማድረግ አክቲቭ አይሆንልንም ማለት ነው። ለምሳሌ እዚህ ጋር ይሄን ክሊክ አድርጌ ዲስክ ማኔጅመንት ብገባ በተለመደው የዲስክ ማኔጅመንት ማለት ነው እዚህ ጋር ስገባ እንደምታዩት አሁን ይሄኛውን ለማሳደግ ፈልገና ራይት ክሊክ ሳደርግ ምንድነው ኤክስቴንድ የምትሏ ወይ ደግሞ ማራዘሚያ ወይ ደግሞ ስፔስ የምንጨምርበት እንትን ዲአክቲቬትድ ነው ማለት ነው። ስለዚህ በዚህ በተለመደው አካሄድ ኤክስቴንድ ማድረግ አንችልም ማለት ነው። ለዚህና ለተለያዩ ችግሮች መፍትሄ የሆነ ቱል አሳያችኋለሁ ማለት ነው። ቱሉ ሚኒ ቱል ፓርቲሽን ዊዛርድ ይባላል። ይህን ቱል ለማውረድ በቀላሉ ጉግል ላይ ሚኒ ፓርቲሽን ዊዛርድ ብለን በመጻፍ ማውረድ እንችላለን ማለት ነው። እዚህ ጋር እንደምታዩት ሚኒ ቱል ፓርቲሽን ዊዛርድ በተባለው አጭናት ማለት ነው። ስለዚህ እዚህ ጋር እንገባለን ወይም ደግሞ ከዚህ ቪዲዮ ስር ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ሊንኩን ክሊክ አድርጋችሁ በመግባት ማውረድ ትችላላችሁ ማለት ነው። እንግዲህ አሁን ካሰብነው ከዲስክ ኤክስቴንድ በተጨማሪ ሌሎች ብዙ ኦፕሽኖችን ያለበት ማለት ነው። ይሄ እንግዲህ ሞር ፓወርፉል ነው። ፍሪ ራሱ በፍሪ ቨርዥን ራሱ ብዙ አክሰሶችን ይሰጠናል። ከነገና ሌሎች ኦፈሮችም አሉት ማለት ነው። ለምሳሌ በፍሪ እዚህ ጋር ፍሪ አለው። በፍሪ ምን አክቲቪቲዎች ይሰራል ብለን ስንል ክሬት፣ ዴሊት ፎርማት ፓርቲሽንን ክሬት ለማድረግ ዴሊት ለማድረግ እንደዚሁም ፎርማት ለማድረግ ይጠቅመናል። ሙቭ ለማድረግ ሳይዝ ለማድረግ ኤክስቴንድ ለማድረግ ፓርቲሽኖቻችንን ማኔጅ ለማድረግ ከእንደገና ዱፕሊኬት ክሊነር ለማድረግ ቼክ ፋይል ሲስተሙን ቼክ ለማድረግ ከእንደገና ከፋት ቱ ኤንቲኤፍኤስ ኮንቨርት ለማድረግ ማለት ነው። በቀጣይ ፋት እና ኤንቲኤፍኤስ ምንድናቸው የሚለውን እናያለን ማለት ነው። ይሄ እንግዲህ ላይፍ ታይም ፍሪ አፕዴት አለው ማለት ነው። ፍሪ ስንጠቀም እነዚህን እናገኛለን ማለት ነው። ሌላው ደግሞ በፕሮቨርዥን አለው። በፕሮቨርዥን እንግዲህ አኑዋሊ ሰብስክራይብ የሚደረግ ነው። በየአመቱ ለአንድ አመት ነው የሚያገለግለው። ነገር ግን በጣም ብዙ ስራዎችን ይሰራልናል ማለት ነው። እጅግ በጣም ከዚህኛው የተሻለ ይሰራልናል። ከእንደገና ፕሮ ፕላቲኒየም አለ። እሱ ደግሞ ሞር ፓወርፉል ነው ማለት ነው። በአመት እንግዲህ ወደ 109 ዩኤስ ዶላር የወርዝ ያደርጋል። ግን ምንድነው በጣም ብዙ ስቲል ፓርቲሽን ሪከቨሪ፣ ዳታ ሪከቨሪ፣ ቡተብል ሚዲያ ቢልደር እና ብዙ ተጨማሪ ከነዚህ ማናገኛቸው ተጨማሪ ይሰጠናል ማለት ነው። ሞር ደግሞ ፕሮ አልቲሜት የሚባል አለ 159 ዩኤስ ዶላር ነው። እጅግ በጣም ብዙ አክቲቪቲዎችን እንድንሰራ ያግዘናል ማለት ነው። እኛ ለጊዜው ልንሰራ ሀሳብነው ዲስክ ማኔጅመንት ስለሆነ ለዲስክ ማኔጅመንት ደግሞ ፍሪው በቂ ነው ማለት። ስለዚህ ይሄንን ዳውንሎድ ማድረግ እንችላለን ማለት ነው። ከዛ ዳውንሎድ አድርገን ስንጨርስ እንደዚህ ይመጣልናል። ከዛ በቀላሉ እቺኛዋን ደብል ክሊክ አድርገን ራን እናረጋታለን ማለት ነው። በፊት ጭኜ ስለነበረ
የበፊቱን ኢንስታል አድርገው ወይ የሚል ጥያቄ ነው ያመጣልኝ። እስ ብዬ በአሁኑ እንዲጭንልኝ አስቀጥለዋለሁ ማለት ነው። እንግዲህ እንደምታዩት በፍሪ ስንጭን መስራት የሚያስችለን ፍሪ ኤዲሽኗ እቺ ናት። በዲስክ ፓርቲሽን ማኔጅመንት በፍሪ ኤዲሽኑ በቂ ነው ማለት ነው። ስለዚህ ኮንቲኒው ኢንስታል ፍሪ ኤዲሽን ብለን ኔክስት እንለዋለን። ከዛ እኛ የምንፈልገው ሚኒ ፓርቲሽን ዊዛርድ ፍሪዋን ነው። ስለዚህ ሌላውን አንቼክ ማድረግ እንችላለን። ፍሪ የምትለዋን ኔክስት እናደርጋታለን። ከዛ ይሄኛውን ኔክስት ብለን እናስጨርሰዋለን ማለት ነው። ከዛ ይሄኛውን በዚህ ልክ ጨርስልን መጨረሻ ላይ ፊኒሽ እንላለን። ፊኒሽ ብለን ስንል ምን ይመጣልናል? ይሄ ኢንተርፌሱ ይሄን ይመስላል ማለት ነው። የሚኒ ቱል ፓርቲሽን ዊዛርድ ኢንተርፌሱ ይሄን ይመስላል። ከላይ እንደምታዩት ፕሮቨርዥን ላይ አሁን ላይ እኛ ዲስክ ማኔጅመንት ብቻ ነው የምንጠቀመው። ነገር ግን ፕሮቨርዥን ብንጠቀም ልናገኛቸው የምንችላቸው የተለያዩ አድቫንቴጆች አሉ። ዳታ ባክአፕ ማድረግ፣ ዳታ ሪከቨሪ፣ ፓርቲሽን ሪከቨሪ እና የተለያዩ እዚህ ጋር የምታያቸውን አክቲቪቲዎች በሙሉ ይሰራላል ማለት ነው። ግን በፍሪ ቨርዥን ሞር እኛ የምንፈልገው ዲስክ ማኔጅመንት ስለሆነ እዚህ ጋር እንደምታዩ ሊስት ያደርግልናል። ዲስኩን ደግሞ እዚህ ጋር ደግሞ ማፕ ያደርግልናል ማለት ነው። ይሄ ምንድነው? ይሄ የሚያሳየው የኛን የእንትን ነው ማለት ነው። ይሄ የሚያሳየው እንደምታዩት የኔን የኮምፒውተር ፓርቲሽን ያሉኝን ፓርቲሽኖች የሚያሳየው ማለት ነው። ስለዚህ ማሳደግ የምፈልገው ይሄኛውን ከሆነ ይሄኛውን ምን አደርጋለሁ? ራይት ክሊክ አድርጌ እዚህ ጋር እንደምታዩት ኤክስቴንድ ሚለውን ወይ ደግሞ መርጅ ወይ ደግሞ ኤክስቴንድ ሚለውን መርጅ የምንለው ሁለቱን አንድ ላይ መርጅ ለማድረግ ነው። ነገር ግን እኛ የምንፈልገው ይሄኛውን ሁለቱን አንድ ላይ መርጅ ማድረግ ሳይሆን ምንድነው የፈለግነው እኛ እቺኛውን ፓርቲሽኗን የተወሰነ ስፔስ በመጨመር ማሳደግ ነው። ስለዚህ አሁን ምን ያመጣልኛል? መውሰድ ፍሪ ስፔስ ያለውን እዚህ ጋር ያመጣልኛል ማለት ነው። ፍሪ ስፔስ ያለው ስቶሬጅ ይሄ ነው። ወደ 392 ጂቢ አካባቢ ያለው ነው። ስለዚህ ምንድነው ምን ያክል መጨመር እንደምፈልግ አሁን ለምሳሌ 60 ጂቢ ከዚህኛው ላይ ቀንሺ ወደ ድራይቭ ሲ ከዲ ወደ ሲ መውሰድ ብፈልግ ምን አደርጋለሁ? እቺኛዋን ወስዳትና 60 ላይ ቁጭ አደርጋታለሁ ማለት ነው። ስለዚህ ከዛ 60 ጂቢ እዛ ቀደም እንዳያችሁት ይሄኛው ቀይ ያበራ ነበር። ወደ ስንት ነው? 83.9 ጂቢ ነበር። ወደ 91% ተጠቅሜው ነው ፉል የሆነው። አሁን 60 ጂቢ ያክል እጨምርለታለሁ ማለት ነው። እዛ ኦኬ ለዋለሁ። ወደ አውቶማቲካሊ የታችሁት ከሆነ ወደ ምን ይቀይረዋል? 60 ጂቢ የነበረው ላይ ጨምሮ ወደ 141 ጂቢ ያሳድገዋል ማለት ነው። ስለዚህ እኔ የምፈልገውን ስራ በቀላሉ መስራት እችላለሁ ማለት ነው። ከዛ ልክ ይሄን እንደጨረስኩኝ ምን አደርጋለሁ? አፕ ላይ ማለት እችላለሁ ማለት ነው። አፕ ላይ ሲል ይሄኛውን ፕሮሰስ ያደርጋል ማለት ነው። ከዛ በምታዩት መልኩ ከጨረሰ በኋላ ሰክሰስፉሊ ምን አደረገ ማለት ነው? መርጅ አደረገልኝ ማለት ነው። ስለዚህ ሌሎች የምንፈልጋቸው ከዲስክ ጋር ተያይዞ ያሉ ማኔጅመንቶችን ዴሊት የማድረግ ፎርማት የማድረግ እንደምታዩት መርጅ የማድረግ ሁለቱን ስፕሊት የማድረግ ሁለት ቦታ ምናምን የመክፈል ከፈለጋችሁ ሙሉ ኮፒ ለማድረግ ከተፈለገ እና ሌሎች አክቲቪቲዎችንም እዚህ ጋር መስራት ይችላል። ቪዲዮውን ስለተከታተላችሁ አመሰግናለሁ። ይህ ቪዲዮ ጠቃሚ ነው ካላችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌላው እንዲደርስ እንድታደርጉ ጋብዛችኋለሁ። አመሰግናለሁ።